ኬሚካል ኮንተንቱ እየተለያየ ለተለያየ አገልግሎት ይውላል። አንዱ ለውሃ ማጣሪያ ያገለግላል። 70% ሲሆን ለውሃ ማጣሪያ ያገለግላል። ይሄ ውሃ የሚያሽጉ ፋብሪካዎች አሉ አይደለ? እነሱ የሚጠቀሙበት አለ። ትንሽ እንደ ምስል ያክላል እንትኑ ሲቀርጽ ማለት ነው። አንደኛው ደግሞ ለግብርና ግብአት ያገለግላል። አሁን የግብርናውንም የውሃ ማጣሪያውንም ነጭ ፓውደር ለዚህ ዓላማ ይውላል ማለት አይደለም። ይሄን ምክንያቱም እናውቀዋለን የሚል እንትን ስላየሁ ነውና እኛ ኢትዮጵያ ከ2024 በፊት ገብተው አያውቅም። ኢትዮጵያ ከ24 በፊት የገቡት እቃዎች በሙሉ ዳታው አለን። ገቢዎችና ጉምሩክ ጉምሩክ ማለት ጉምሩክ ኮሚሽን ያለውን ዳታ በሙሉ እናውቀዋለን። ፈልገነው ነበር የሚያስገባ ሰው ካለ ይዘህ ወደዚህ አካባቢ ሂድ ብለን ልናመላክተው ፈልገን እዛ ኢምፖርት ሊስት ይነበራል። ያስገባው ሰው አለ፣ መቼ እንደገባ፣ የእቃው ኦሪጂን፣ ኬሚካል ኮንተንቱ አለና እዛ ላይ ዳታ ማግኘት ፈልገን ነው። ከ24 በፊት ይሄ እቃ ገብቷል። አሁን 2025 ላይ የተወሰነች ኩንታል ገብታለች። እሱን ቢሮ የሚያደርገውን ነገር ያደርጋል ማለት ነው። አሁን ይሄ እዚህ ሳይት ላይ የሰራ ነው። ኤሌክትሪክ ብሎወር ነው ያለው። ውስጥ ለውስጥ ነው ኤሌክትሪክ ብሎወሩ ላይ 1 ሜትር የውሃ ቱቦ አለ አይደል? ብረቱ ብሎወሩ ላይ አሰር ነው። ከውስጥ ቀብረ ነው ማለት ነው። ይሄ የሚመጣው የዛ ንፋስ የሚመጣ ያለው ማለት ነው። ይሄ እንደዚህ ሲሆን ይሄ ብታዩት ቦራክስ ነው እየተፈናጠረ ያለ። በቂ ቴምፕሬቸር አገኘና በዚህ ስራ ሰርተናል። ከዚህ በፊት ይሄን እንድትገነዘቡ ነው የምፈልገው።